ጉዞኜ ወጥቶ ያደረጋቸው ነገሮች ነበሩ እኔ የማላውቀው በሰዓቱ ማለት ነው። ያን ነገር ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የመሲ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት። ዘንድሮ እኮ የማንሰማው የማናየው ጉድ የለም። በእውነት የማናየው ጉድ የለም። ጂጂኪያና ሳምሪ እንግዲህ እውነታው ማን ጋ እንዳለ አናውቅም። ጂጂኪያና ሳምሪ ኢንተርቪው አድርገዋል። እንደምታዩት ከ4 ሰዓት በላይ ነው ያደረጉት ኢንተርቪው ማለት ነው። እና እውነታው ማን ጋር እንዳለ አናውቅም። ፋኒ ጋር ይሁን ሳምሪ ጋር ግን ደግሞ የምታስተውሉት ነገር አለ። እውነት ለመናገር ማለት ነው ጂጂ በልጇ ህይወት መበላሸት፣ እውነቴን ነው የምላችሁ፣ እናት በዚህ ልክ ትቀናለች? እናት በዚህ ልክ በልጇ ህይወት መመሰቃቀል ደስተኛ ትሆናለች? ማለት እናት እናት ናት፣ አትጨክንም፣ አትቆርጥም። ግን ደግሞ ጂጂ እንደ ሌሎች እናት አይደለችም። እውነቴን ነው የምላችሁ። ማለት ኦኬ ተወልደዋል፣ ተጋብተዋል፣ ተዋልደዋል፣ ባይዋለዱ ባይጋቡ እሺ። ግን እዚህ ጋር ተዋልደዋል፣ ወልደዋል፣ ለልጆቻቸው ሲሉ ማስታረቅ ነበረባት። እሷ ግን ጭራሽ የሁለቱም መለያየት በቃ በጣም ነው ደስተኛ የሆነችው። እውነቴን ነው የምላችሁ። እዚህ ኢንተርቪው እንደምታደርገው ምናምን አይደለችም። ልጅን ከረጅም ዓመቶች ነው የምናውቃት። እየወጣች የምትናገረው እየወጣች የምታደርገው ሪያክት በጣም ነበር የሚያስጠላው፣ ታውቃላችሁ ማለት ነው። እና ሳምሪ ደግሞ ያ ነገር ሁሉ አልገባትም። ሳምሪ በጣም የዋህ ናት በነገራችሁ ላይ ማለት ነው። የዋህ ናት። ግን ደግሞ ፋኒ እኔ እንጃ፣ የሰው ልጅ ማለት ነው የሰው ልጅ እንከን የሌለበት የለም። ማናችንም ብንሆን የሆነ እንከን ይኖረናል። ሁላችንም ፐርፌክት የሆኑ ሰዎች አይደለንም። ግን ጎዶሎን ችላም ጎዶሎዋን ችሎ መኖር ሲገባቸው እሷ ግን እኔ እንጃ። ሳምሪ በእናቷ ትዕዛዝ ነው እየተመራች ያለችው አሁን ላይ። በተለይ እናቷ በቃ በምትላት ነገር ሁሉ ነው እየተመራች እና እያሰበች እየሄደች ያለው መንገድ ማለት ነው። ያ ደግሞ አግባብ አይደለም። ምክንያቱም ለልጆቿ ስትል ከባሏ ጋር መስማማት አለባት። ፋኒ ያን ያክል የሰው ልጅ ጥሩ ላይሆን ይችላል እኮ የሆነ እንከን ሊኖርበት ይችላል እኮ። ነገር ግን ያን ያህል ክፉ ነው ብዬ አላስብም። ፋኒ እውነት ያን ያህል ክፉ ነው ብዬ በፍጹም ላስብ አልችልም፣ እኔ በበኩሌ ማለት ነው። እና ልጆቹ አሁን ነገ ይሄንን ሁሉ ነገር ሲያዩ ጂጂ ከመጀመሪያ እስከ መጨረሻ ነገር ስታደርገው የነበረው ነገር ልጆቿ ነገ ያሉ የልጅ ልጆቿ ነገ ያሉ ኦኬ፣ እርስ በርሳቸው እንደዛ ተነጋገሩ፣ እርስ በርሳቸው ተጣሉ። ቤተሰብን እዚህ ጋር ማስጨመር ምን አስፈለገ? የፋኒ ቤተሰቦች በጣም ጨዋ ናቸው። ጨዋ፣ ማንም ይሄንን አይክድም። ላደረገችው ነገር ሁሉ መጥፎ እንኳን ቢሆኑ ያደረገችውን ነገር ሚዲያ ላይ ወጣ እንደዚህ መበጥረቅ አልነበረባትም። ሳምሪ ግን ምንድነው በእናቷ ሀሳብ ነው እየተመራች ያለችው። በቃ በእናቷ መንገድ ነው እየተመራች ያለችው፣ ልክ እንደ በግ ማለት ነው። እና እናቷ ገደል እየከተተቻት እንደሆነ ምንም አልገባትም። ምንም እንጃ። አንዳንዴ የዋህ ነች፣ በቃ ሳምሪ የዋህ ነች። ይሄ ነው የማስበው ማለት ነው። ትዳር ውስጥ እኮ ማንም ሰው ይጋጫል፣ ይጣላል፣ ማንም ሰው ደስተኛ አይሆንም። ግን ያንን ሁሉ ነገር ተነጋግሮ በንግግር መፍታት ነው። ፋኒ ደግሞ ያን ያክል እንደዚህ አስቸጋሪ ሰው አይመስለኝም። ሲቀጥል ደግሞ ምንድን ነው ያለችው? ጭት አድርጉብኝ አይነት ነገር ነው። እኔ እንትናን እርጉዝኜ አዳምን እርጉዝኜ የሆነ ያደረገው ነገር መጥፎ ነገር አለ። ያው ከአወራሯ እንደተረዳችው ጭት አድርጎብኛል። ለማመን ይከብደኛል። እኔ በበኩሌ ለማመን ይከብደኛል ማለት ነው። እና ደግሞ ምንድን ነው ያለችው? ቤተሰቦቹ፣ እህቱ፣ እናቱ፣ ወንድሙ እንደዚህ ምን አስፈለገ? በቃ ወደሽ አምነሽ ፈቅደሽ ነው ያደረግሽው። በእውነት እውነትማ እውነት ነው። የፋኒ ቤተሰቦች ለአንቺ በጣም ክብር ነበራቸው። በጣም ነበር የሚወዱሽ። በጣም እንግዲህ ከሚታየው ማወቅ ይቻላል እኮ። አንቺን ግን እየጎዳች ያለችው እናትሽ ነች። እናትሽ ነች። በእውነት ሳምሪ እኔ እንጃ። እናትሽ አንድ ቀን አውጥታ ትጥልሻለች፣ እውነት ለመናገር ማለት ነው። በዚህ አካሄዷ አንድ ቀን አውጥታ ትጥላታለች። በልጇ ህይወት እንደዚህ ማለት እውነት ደስተኛ ናት ጂጂ። ምክንያቱም ጂጂ አሁን አይደለም የምናውቃት፣ ማናችንም እናውቃታለን ጂጂ ማለት ምን እንደሆነች ማለት ነው።
ደግሞ ለማስመሰል እንባ መጣ። ያዘው እንባ በእውነት እና ያዘው እንባ ነው ጂጂ የምታነቢው ማለት ነው። እውነት ሳምሪ በጣም ነው ያሳዘንሽኝ። የዋህነትሽ አይኖ እናትን የማያምን ልጅ የለም። ግን ደግሞ ያንቺ እናት ደግሞ እንደ ሌሎቻችን እናት አይነት እናት አይደለችም። እንደ ሌላ እናት አይነት አይደለችም። እና በተለይ ደግሞ ኦኬ የተለያያችሁ ተጣላችሁ፣ ግን ስለ ቤተሰቦቹ እንደዚህ ባታወሪ በጣም መልካም ነው በእውነት። በቃ ስለ ቤተሰቦቹ እንደዚህ ክፉ ነገር ባታወሪ ባትናገሪ በጣም ጥሩ ነው ማለት ነው። እውነት ለመናገር በጣም ያሳዘኑ ልጆቻችሁ ናችሁ። በዚህ መሀል ግን እናንተ ስትቀራመቷቸው፣ እናንተ እንደዚህ ስታደርጓቸው የጀርመን መንግስት ልጆቻችሁን ላይ ይነጥቋችሁ፣ የእውነት ይነጥቋቸዋል። ታውቃላችሁ የሌላ የውጭ ሀገር መንግስት እንደ ኢትዮጵያ መንግስት እንደ ኢትዮጵያ እንትን አይደለም፣ እንደኛ ሀገር መንግስት አይደለም። ለልጆች ምን ያህል ሬስፔክት እንዳለው ይታወቃል። ስለዚህ እናንተ እንደዚህ በሆናችሁ ቁጥር ልጆቻችሁን ነው የምታጡት። ስለዚህ ቆም ብላችሁ ለልጆቻችሁ ጥሩ መፍትሄ ኦኬ። እናንተ እንግዲህ እግዚአብሔር ይርዳችሁ፣ ልትታረቁም ላትታረቁም ትችላላችሁ። ግን ለልጆቻችሁ አስቡ። ወታችሁ የምትናገሩትን ነገር ደግሞ ተጠንቀቁ። ስለ ቤተሰቡ ክፉ ነገር ባታወሪ ሳምሪ በጣም ይመረጣል። ምክንያቱም ቤተሰቦቹ እንዲሁ ያስታውቃሉ። ውስጣቸው በጣም ጨዋ ናቸው። በዛ ላይ ደግሞ ወደሽ ፈቅደሽ እስካደረግሽላቸው ድረስ እንደዚህ ወጥተሽ እንደዚህ አድርጊ፣ እንደዚህ ሆኖ እንደዛ ሆኖ ማለት አግባብ አይደለም። እህቱ እንደዚህ፣ እናቱ፣ ወንድሙ ወደሽ ፈቅደሽ እኮ ነው ያደረግሽው። ደግሞ ኢትዮጵያ እጅ እያለ እንደዚህ ምናምን ደስተኛ ነበርሽ። እንግዲህ ስናይሽ የሰው ልጅ እኮ አንዳንዴ እውነት ደስተኛ ባትሆኚ ከፎቶዎች ከቪዲዮዎች እኮ ያስታውቃል እኮ ያስታውቃል። እና ደስተኛ ባትሆኚ እንደዛ አያምርብሽም፣ እንደዛ አትሆኚም ነበር። በእርግጥ ያማረበት ሁሉ ደስተኛ ማለት አይቻልም። ግን ደግሞ ያንቺ ፋኒ እንደዚህ የከፋ ልጅ አይደለም። እውነት ፋኒ እንደዚህ የከፋ እንደዚህ መጥፎ ነው ሊባል አይችልም። በዛ ላይ ደግሞ ስራ አይሰራም፣ በቃ እኔ ላይ ነው ጫናው። ኧረ በእውነት የማይመስል ነገር አታውሩ። ከምር የማይመስል ነገር ለሚስት አትንገር ነው። እና የማይመስል ነገር የእናትሽን ወሬ ይዘሽ በፋኒ ላይ እንደዚህ ባትሆኚ መልካም ነው። ምክንያቱም የልጆችሽ አባት ነው። አንቺ የዋህነትሽ ነው፣ የክፋት አይመስለኝም። በነገራችሁ ላይ ሳምሪ የክፋት ምናምን ሳይሆን የዋህነት ነው። በቃ በእናቷ አይዲያ ነው የምትመራው ሁሌ። እናቷ በጣም ነው የሞላቻት። እውነት እኔ ፋኒ ያሳዝነኛል፣ እውነት ለመናገር ማለት ነው። አይኖ ጥፋት አይኖርም ልል አልችልም፣ ግን ደግሞ የሰው ልጅ ነው። እሱም ጋር ጥፋት ይሆናል፣ እሷም ጋር ጥፋት ይኖራል። ማለት ስማርት የሆነ ሰው የለም በዚህ ምድር ላይ። ፐርፌክት የሆነ ሰው በፍጹም ሊገኝ አይችልም። ግን የአንዱን ጎደሎ አንዱ እየሞላ ነው። ያንቺን ጎደሎ እሱ፣ የእሱን ጎደሎ አንቺ እየሞላችሁ ነው። ምክንያቱም ወልዳችኋል። በቃ ለልጆቻችሁ ስትሉ ተነጋገራችሁ ችግራችሁ መፍታት። ካልፈታችሁ ደግሞ ሚዲያ ላይ እየወጡ ክፉ ነገር መናገር አግባብ አይደለም። የማይሆን ነገር መናገር አግባብ አይደለም። እውነቴን ነው የምላችሁ። ኮሜንተሮች ደግሞ እነ ወሬ አንብቆች ማለት ነው እና ትክክል እዛም ጋር ስትሄዱ ፋኒ ትክክል ነው፣ እዚህም ጋር ስትሄዱ ሳምሪ ትክክል ናት። እኔ በህይወቴ ኮሜንት ሰጥቼ አላውቅም። ምንም ነገር ላይ ኮሜንት አልሰጥም። ምክንያቱም አላውቅም፣ አላይም። ዛሬ እንደውም በቪዲዮ የመጣሁት ሳምሪ የተናገረችው ነገር እና የጂጂኪያ ማልቀስ አስገርሞኝ ነው። ኢንተርቪያቸው በጣም አስገርሞኝ ነው እንጂ ኮሜንት ላይ ፋኒ ትክክል ነው፣ አሳዘንከኝ፣ ሳምሪ ስትናገር ሳምሪ ትክክል ናት፣ አሳዘነችኝ፣ አግባብ አይደለም። ለምትሰጡት አስተያየት ተጠንቀቁ ማለት ነው። እና ትክክል ኤኒዌይስ ላይክ እና ሼር ሰብስክራይብ አድርጉ ቻናሌን እና ደግሞ በዚህም ደግሞ ሀሳብ አስተያየታችሁን ስጡበት። እስኪ እናንተ ምንድን ነው ሀሳባችሁ? ማለት የማን ጥፋት ይመስላችኋል? እውነታው ማን ጋ ነው ያለው? የፋኒንም ኢንተርቪ አይታችሁ የፋኒንም ሁኔታ የሳምሪንም ሁኔታ አይታችሁ ኢንተርቪ ማን ጋ ያለ ይመስላችኋል? እውነታውን እስኪ በኮሜንት አሳውቁን ውድ ቤተሰቦቼ።
ላይክ እና ሼር፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤታችንን ተቀላቀሉ። ቻው ቻው፣ መልካም ቀን።